ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ። አንገቱን ከቆረጡት በኋላ ይኸውልሽ ሁሉን ይዘውና እንደዚህ በስኛ ልጅ ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደል። የራፊት እንዲህ ከተደረገ ካሜራ ሳይኖር ደግሞ ምን ሊደረግ እንደሚችል እግዚአብሔር የሚያየው ጉድ። አንገቱን ከቆረጡት በኋላ ይኸውልሽ ሁሉን ይዘውና እንደዚህ በስኛ ልጅ ማለት ነው። አንገቱን ከቆረጡት በኋላ ይኸውልሽ በጣም የሚያስጠላ ላይም ላይ ከዛ ነፍሱ አይወጣም። ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር ነው መድኃኒዓለም እንጂ ቴፎ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንማ አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም። ለዛው በረሃ ውስጥ ያለው ቪዲዮ የለም እጉር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ፣ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ በግ አስተኝቶ ካቆራረጡት በኋላ ደሙን እንደዚህ እንደ ውሃ ይጫወቱበታል። ሌላኛው ደግሞ ቆሞ ጀግና አንተ ጀግና ነህ። የታረደው እኮ የወሎ ልጅ ነው፣ ያረደው ደግሞ የአርሲ ልጅ ነው። እኔ ኦሮሞ ሁኜ ከእናንተ በመፈጠሬ አፍራለሁ። የአባቴ አምላክ ጨርሳችሁ። እናንተ የተረገማችሁ ፍጥረት የተረገማችሁ እናንተ የአርሲ ልጆች ሰው ናችሁ? እንስሳ ናችሁ? ምንድናችሁ? አልፎም ተርፎ ትናንትና እዚህ እስትራሃ ትናንትና ዝግጅት ተዘጋጅቶ ነበርና ሴቶች እዚህ በጣም እየተጣሉ አንዷ ጭራሽ አሁን ኦብስታላት። ምንድናችሁ እናንተ? እኔ ከእናንተ በመፈጠሬ ወላሂ ይጣላሁ። እናንተ ፈጣሪ ጨርሳችሁ። እኔ ኦሮሞ ከእናንተ ኦሮሞ በመሆኔ ወላሂ ላዝም እኔ ከዚህ በኋላ ኦሮሞ አይደለሁም ብዬ ደማችሁን ከደሜ ውስጥ ባወጣ ደስ ባለኝ ነበር። አውሬ ናችሁ የአርሲ ልጆች ምንድናችሁ? ልጁ እኮ ህፃን ልጅ ነው፣ በልቶ ያልጠገበ ልጅ እንደዚህ ለእናቴ ልኑርላት ብሎ እየለመናችሁ እንደዚህ አስተኝታችሁ ስደት ዓለም ላይ ስታርዱት ምንድናችሁ? ይሄ ጀግንነት ነው? ሩዝና ዶሮ ጠግባችሁ እናንተ ወደ ገጠር እንደዚህ ሳውዲ አረቢያ ላይ የሰው ልጅ እንደዚህ የምታደርጉት እናንተ የምር ሰው ናችሁ? ምንድናችሁ እናንተ? አረ ወላሂ እኔ ከዚህ በኋላ እንዴ የአርሲ ልጆች ሰው አይደላችሁም። እባብም እኔ እባብነት ራሱ አይገልጻችሁም እናንተን። አዑዝ ቢላሂ ምን ሸይጣን ረጂም። ከዚህ ጋር የተገናኘ አንድ ቪዲዮም ተሰርቷል። እስቲ እሱንም ደግሞ ቃኘት አድርገ ነው እንምጣ። ለዚህ ትውልድ ግን ጭካኔውን ምንድን ያስተማረው? ለእናቴ አንድ ልጅ ነኝ፣ ለእናቴ አንድ ልጅ ነኝ አትግደለኝ እያለው ወገን አትዩት ቪዲዮ። አንዴ ልመርቃችሁ፣ ገስት ላይ ሆናችሁ ጀግና በርታ ብላችሁ ያሳረዳችሁት በዚህ አልበቃ ብሎት ነፍሱ ቶሎ ሳይወጣለት ሲቀር በጀርባው ገልብጠውና የዘራችሁት ሁሉ ብኩን ይሁን፣ ዘር አይውጣላችሁ። እግዚአብሔር አምላክ ዘረማንዘራችሁ ሳይቀር እንደ ዳይኖሰር ከዚህ ምድር ያጥፎ። ዘመናችሁ ሁሉ የሐዘን ይሁን። ከፊት ለፊታችሁ እንባ ይጥፋ። ቀሪ ዘመናችሁ ያልጋ ቁራኛ ሁኑ። ይህን የመሰለ ልጅ ለእናቴ አንድ ነኝ ወንድም ያለው ለእናቴ አንድ ነኝ ሊቃል የለኝም። የት ናችሁ የኦሮሞ ልጆች? የት ናችሁ የኦሮሞ ቲክቶከሮች?
የሀዘንሽ በዛ። የት ናችሁ የኦሮሞ ቲክቶከሮች? የት ናችሁ? ምን አለ በምታውቁት ቋንቋ በኦሮምኛ አንድነት ብትሰብኩ ፍቅር ብትሰብኩ ያልችል። እንዴት ነው ሰው የሀገሩ ዜጋ ላይ በዘር ተለያይቶ ወይም ደግሞ በሃይማኖት ተለያይቶ እንዴት ነው የሚተራረደው? እኔ እንዴት ነው ግን ምን አይነት ጊዜ ላይ ነው ግን እየደረስን ያለው? አረ በጣም የሚያስፈራ ጊዜ ላይ ነው ያለነው። የምር እንዴት ነው አስችሏችሁ? እንስሳ ራሱ እኮ ማረድ እኮ የሚበሉትን ራሱ ማረድ እኮ በጣም የሚያስፈራና የሚያሳዝን ነገር እኮ ነው። እንዴት አስችሏችሁ ግን? አረ ፈጣሪ ምሕረቱን ይላክልን ነው ማለት የምፈልገው። እኔ እንዴት እንደሆነ አላውቅም። ካሜራ ፊት እንዲህ ከተደረገ ካሜራ ሳይኖር ደግሞ ምን ሊደረግ እንደሚችል እግዚአብሔር የሚያየው ጉድ ምን ያህል ብዙ ሊሆን እንደሚችል እንዲሁ ትገምታለህ። በነገራችን ላይ ኮማንደር ቶማስ ጋር ደወል አድርጌ ነበር፣ አዲስ አበባ ፖሊስ። እሳቸው እንደሚሉት በርካቶች ናቸው ጥቆማ ያደረሱን። ከዛ ጋር በተገናኘ እንግዲህ ኮልፌ ፖሊስ መረጃ እያሰባሰበ ነው። እንግዲህ በዳዮችን በቁጥጥር ስር አድርገን ምርመራ ለማድረግ እየተንቀሳቀስን ነው። ምን ደርስበትን እናሳውቃለን ብለዋል። እስከ 10 ሰዓት አዲስ ነገር ካለ ይነግሩናል። ግን አዲስ አበባ ፖሊስ ጉዳዩን ትኩረት ሰጥቶ እየተንቀሳቀሰ ስለሆነ የሚፈጠረውን ነገር እነግራችኋለን። በጣም ነው ከሰው ተፈጥሮ እንዲህ አይነት በደል በጣም ከባድ ነው አይደል? ውጭ ሀገር ነው እንደዚህ አይነት ነገር የተለመደው። በቅርቡ ራሱ እንደዚህ አንድ ወጣት ጥቁር ላይ እንደዚህ ሲፈጸም አይተናል። ይሄ ቡሊ ማድረግ ጋር በተያያዘ ከኛ ጋር ይሄ ከባህላችን ጋር በተለይም ደግሞ ሴቶች ናቸውና በጣም አስነዋሪ ነገር ነው። ያው ተንቀሳቃሽ ምስሉ መውጣቱ መልካም ነው። ምንም እንኳን በጎ የሚያስተምረው ነገር ባይኖርም ለልጅቷ ፍትህ እንድታገኝ የሚያስችል ነው። በዚህ ሂደት ውስጥ ግን ያው ማህበረሰቡ በተለይም እነሱን በቅርበት የሚያውቃቸው እነሱ ተጠያቂ እንዲሆኑ ለህግ አካል ደግሞ በማመልከት የሚጠበቅበትን ማህበራዊ ኃላፊነት ሊወጣ ይገባል። ያው እንግዲህ እንዲህ አይነት ነገሮች ሲኖሩ አስተማሪ የሆነ ቅጣት ያስፈልጋል። በቃ ተያዙ ይባላል፣ ጉዳዩ ይረሳል። ከዛ እንደዚህ አይነት ደግሞ ነገ ደግሞ ሌላ እናያለን እና በጣም ዘግናኝ የሆኑ ነገሮችን ዘግናኝ የሆኑ በደሎችን የሰው ልጅ ሆነ በተለይ ሴት ሆነ ሴት ላይ ከባድ ነው። የገዛ ጓደኞቿ ናቸው እንግዲህ ሲደበድቧትና ሲያሰቃዩት የነበረው። እንግዲህ ለዚህችም ልጅ ደግሞ አሁን በጣም ብዙ ሰዎች እየተረባረቡላት፣ ለእናቷም እንግዲህ የልብስ ማሽን እየሰጧት ይገኛሉ። የገንዘብም የተለያዩ ነገሮች ስልክም እየተሰጣት ትገኛለች ለልጅቷ። ወደ ዩቲዩብም ወደ ቲክቶክም መታ ገንዘብ እንድትሰራ እየረዷት ይገኛሉ። እንግዲህ አንዳንድ ጊዜ መገፋት ለመድረስ ነው የሚባለው አባባል አለና ፈጣሪ ሁሉንም ነገር ለበጎ አደረገላት ብዬ ነው ማስበውና እስቲ እናንተ በዚህ ዙሪያ ላይ ምን ተሰማችሁ? አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ብደፍር አንድ ቀን አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው እየደፈረ። ዶክተር ኒቆዲሞስ ይባላል እና ወንድ ልጅ የሚደፍረው ስሜት ስላለው ነው። አስገድዶ መድፈርን የሚያበረታታው ዶክተር ለህግ ሊቀርብ ይገባል። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ይህ ቀደም ምስል የተመለከታችሁት ዶክተር ነኝ ባይ እዚህ አዲስ አበባ ከተማ ልደታ አካባቢ ባለ አንድ ጤና ጣቢያ እንደሚሰራ መረጃው ደርሶኛል። ታዲያ እዛ አካባቢ ያላችሁ ሰዎች ግለሰቡ ለህግ እንዲቀርብ ጥቆማ እንድታደርጉና የሚሰራበት ጤና ጣቢያ ላይ ያላችሁ አስተዳደር ክፍሎች ግለሰቡ ላይ ተገቢ የሆነ አስተዳደራዊ እርምጃ እንድትወስዱበት በማክበር ጠይቃለሁ። እንግዲህ ይህ ግለሰብ እዚህ ማህበራዊ ሚዲያ ላይ የተለያዩ ሰዎችን በመሳደብ በማንቋሸሽ ስማቸውን በማጥፋት ይታወቃል። ተመሳሳይ ድርጊት እኔ ላይም ጀምሮ እንደነበር ይታወቃል። ነገር ግን ግለሰቡ እኔ ላይ ያደረሰው ነገር እውቅና ፍለጋ በመሆኑ እዚህ ማህበራዊ ሚዲያ ላይ ምላሽ አልሰጠሁትም። ጉዳዩን በህግ ይዤዋለሁ፣ ወደፊት ይፋ አድርጋለሁ። ታዲያ ከዚህ ጋር በተያያዘ አሁን የተናገረው ነገር እጅግ በጣም አደገኛ መርዛማ የሆነ ንግግር፣ ሴቶችን የማያከብር ወንዶች አስገድዶ መድፈር መብታቸው እንደሆነና ስሜት ስላላቸው ነው የሚደፍሩት ብሎ የተናገረ በመሆኑ ከዚህ ጋር በተያያዘ ግለሰቡ እንዲህ ያለ አመለካከት ካለው ከታካሚዎቹ ጋር ከሌሎች ሴቶች ጋር ያለው ግንኙነት ቢጣራ የተለያዩ ነውሮችና ወንጀሎች ሊገኙበት ስለሚችሉ ስልጣን ያለው አካል በቁጥጥር ስር በማዋል ተገቢ የሆነ የማጣራት ስራ ሊደረግበት ይገባል። ከዚህም ባሻገር የሚሰራበት ጤና ጣቢያ በዚህ ግለሰብ ላይ ሴቶች እንዳይታከሙ ማድረግ መቻል አለበት ብዬ አምናለሁ።